ሰላምና ጤና በያላችሁበት ሰላማችሁ ይዛላችሁ አድማጭና ተመልካቾቻችን እንዴት አረፈዳችሁ? እነሆ ለሰዓቱ መደመጥ ያለባቸውን ዋና ዋና ዜናዎች እናስደምጣለን። በቅድሚያ አበይት ነጥቦችን እናም ድርድር ስንላቸው አፌዙብን ሲሉ ጀነራሉ ተናገሩ። የሽመልስ አብዲሳው ገዳ ኮማንዶ በርካታ ንጹሃን የአማራ አርሶ አደሮችን ማገቱ ተሰማም። ከጎንደር አዲስ ዘመን የሚወስደው መንገድ ለተሽከርካሪ ክፍት ሲደረግ፣ ነገር ግን በቀጠናው በሌሎች አካባቢዎች ሀገር አቋራጭ አውራ ጎዳናዎች ጭምር የዘጋ ውጊያ እንደቀጠለ መሆኑ ተነግሯል። ተጨማሪ ዘገባ አለን። ህዝቡ አንቅሮ ተፍቶናል፣ ከህዝቡ ጋር መኖር አልቻልም ያሉት የአረጋ ከበደ የቅርብ ወታደሮች እጃቸውን ለፋኖ እየሰጡ መሆናቸውም ተሰምቷል። እነዚህና ሌሎችም የሰዓቱ ዋና ዋና ዘገባዎች በቆይታችን የሚቀርብ ይሆናል። በቅድሚያ ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ የዩቲዩብ ቻናላችንን እንደተለመደው ሰብስክራይብ እና ላይክ እንዲሁም ደግሞ ሼር በማድረግ የሚዲያችን ቤተሰብ እንድትሆኑ እየጋበዝን በቀጥታ ወደ መረጃዎቹ እናልፋለን። ስናይ ቆይታ ይሆንላል። በቅድሚያ ከጎንደር አዲስ ዘመን የሚወስደው መንገድ ለተሽከርካሪ ክፍት ሲደረግ፣ ነገር ግን በቀጠናው በሌሎች አካባቢዎችም ሀገር አቋራጭ አውራ ጎዳናዎችን ጭምር የዘጋ ውጊያ እንደቀጠለ መሆኑ ተነግሯል። በላይ ዘለቀ እዝ በፋኖ ስም የሚዘርፉ ባንዳዎችን ለማጽዳትና የህዝቡን ደህንነት ለመጠበቅ ከታህሳስ 4 ቀን ጀምሮ ለተከታታይ 6 ቀናት ከጎንደር አዲስ ዘመን ያለው መስመር ዘግቶ መቆየቱ ይታወቃል። ከአዲስ ዘመን ጎንደር የሚወስደው መንገድ ከታህሳስ 11 ቀን 2018 ዓ.ም ጀምሮ ለተጓዦች ክፍት ሲደረግ ከደብረ ታቦር ወረታ ያለው መስመር ደግሞ ለ10 ቀናት ዝግ እንደሚሆን ከተነገረ ዛሬ 4ኛ ቀኑን አስቆጥሯል ተብሏል። በሌላ መረጃ ህዝቡ አንቅሮ ተፍቶናል፣ ከህዝቡ ጋር መኖር አልቻልም ያሉት የአረጋ ከበደ የቅርብ ወታደሮች እጃቸውን ለፋኖ እየሰጡ መሆናቸውም ተሰምቷል። የአብይ አህመድ ወታደራዊ ቤዝ እየፈራረሰ መሆኑ ሲነገር ዛሬም በርካቶች ወደ ፋኖ መኮብለላቸውም ታውቋል። 7 የአገዛዙ ብልጽግና ወታደሮች ሀውጃኖ ክፍለ ጦርን መቀላቀላቸውም ተጠቁሟል። የአገዛዙ ዙፋን ጠባቂ ሰራዊት 83ኛ ክፍለ ጦር 4 አባላትና 3 የሪፐብሊካን ጋርድ አባላትም በአጠቃላይ 7 ሰራዊት ከነሙሉ ትጥቃቸው ምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር የተቀላቀሉ ሲሆን አመራሮችም ታላቅ አቀባበል አድርገውላቸዋል ነው የተባለው። የአፈባ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር አካል የሆነችው መንትዮች 3ኛና 5ኛ ሻለቃ ከምራዊ ከተማ በመንቀሳቀስ ቁርጥ ባህር ቀጠና ላይ ሰፍሮ የነበረውን የስርዓቱ ዙፋን ጠባቂ አድማ ብተናና ሚኒሻ ላይ ታላቅ ድል መቀዳጀታቸውም ተሰምቷል። የራሱን ህዝብ በመዝረፍና በማዋከብ የሚታወቀው ራሱን የክልሉ አድማ ብተናና ሚኒሻ ብሎ የሚጠራው ኃይል በነበልባሎቹ ማምሻውን ሲጋረፍ አምሽቶ ሞትና ቁስለኛውን እያዝረከረከ ወደ መራዊ ቀጠና ፈርጥጧል። በዚህ ታላቅ አውደ ውጊያ ላይ በጥላት በኩል ከባድ ኪሳራ የተስተናገደ ሲሆን ወደ ላይኛው ከተሸኙት የተረፉ በተጨባጭ የአድማ ብተና ከባድ ቁስለኛ ከ21 በላይ በመራዊ ሆስፒታል እንደሚገኙ ለማረጋገጥም ተችሏል። በዚህም ታላቅ ኪሳራ ያጋጠመው የአገዛዙ ወታደራዊ ኃይል የፋኖን ክንድ መቋቋም ሲያቅተውና የራሱን ቁስለኞች መንገድ ለመንገድ በግፍ እየረሸነ መፈርጠጡን የመረጃ ምንጮችም አመላክተዋል። በሌላ በኩል ድርድር ስንላቸው አፌዙብን ሲሉ ጀነራሉ ተናገሩ። የአማራ ክልል ባለስልጣናትና የመከላከያ ጀነራሎችን በክልሉ የተለያዩ አካባቢዎችም የሚያደርጉትን ስብሰባ አጠናክረው ቀጥለዋል። ክልሉ ከውጊያ ባልተናነሰ የስብሰባ ማዕከልን እያስተናገደም ይገኛል። በስብሰባዎቹ የክልሉ አመራሮች እንዲሁም ጀነራሎች ህዝቡ እንዲደራጁ ከጎናቸው እንዲሆን የሃይማኖት አባቶች ታጣቂዎችን እጅ እንዲሰጡ ሲጠይቁ በስፋትም ታይተዋል። ከዚህ በተጨማሪም የፋኖ ኃይሎች ላይ ከታሪካዊ ጥላቶች ጋር እየሰሩ ነው ከሚለው እስከ የሰብአዊ መብት ጥሰት እየፈጸሙ ነው እስከሚለው ድረስ ውንጀላዎችን እያቀረቡ ይገኛሉ። የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ያደረጉት ሰሞነኛ ንግግርም እዚህ ጋር የሚጠቀስ እንደሆነ ይታመናል። ጀነራሉ በጎጃም ሜጫ ወረዳ ከአቶ አረጋ ከበደ ጋር በመሩት ህዝባዊ ውይይት ላይ ህዝቡ ከጎናቸው እንዲሰለፍ ሲጠይቁም ተደምጠዋል። እኛ ህግ አስከባሪ ነን፣ እነሱ ህገ ወጦች ናቸው ያሉት ጀነራሉ ከማንም በላይ ፋኖ የራሱን ህዝብ እየበላ ነው ሲሉም ከሰዋል። ጀነራሉ በዚህ መድረክ የተናገሩት በክልሉ እየተደረገ ያለው ጦርነት የወንድማማቾች ነው ስለሚለው ጉዳይ ነው። ጀነራሉ ይህ ጦርነት በፍጹም የወንድማማቾች ጦርነት አይደለም ሲሉም ተደምጠዋል። አሁንም በድጋሚ እኛ አንታመንም አንደመጥም እንጂ ሲሉ የቀጠሉት የምስራቅ እዝ ዋና አዛዥ አሁን እውነቱ ፍንትው ብሎ ወጥቷል፣ ፋኖች ከውጭ ኃይሎች ጋር በግልጽ እየሰሩ ነው ብለዋል። ዘመነ ካሴን በስም ሳይጠቅሱም ከዚህ ቀደም አንድ የፋኖ አመራር ይህን መንግስት ለማፍረስ ከሰይጣንም ጋር ቢሆን እንሰራለን ሲል ዝቷል በማለትም አክለዋል። ከዚህ ቀደም የፋኖ አመራሩ ዘመነ ካሴ ይህን መንግስት ለመገልበጥና ለማፍረስ አይደለም ከውጭ ኃይሎች ከሰይጣን ጋር ቢሆን እንሰራለን ሲል ተደምጦ ነበር። ጀነራል መሐመድ ተሰማም ይህን የዘመነ ካሴ ንግግር በማስታወስ ከሰይጣን ጋርም ቢሆን አብረው ሊያፈርሱ ነው ሲሉ ታይተዋል። ጀነራሉ ቀጥለውም በተደጋጋሚ መንግስት የድርድር ጥሪ አድርጓል። ጥሪውን ግን ከመቀበል ይልቅ አፊዘውበታል። 4 ኪሎን ቤተ መንግስትን ከሰጡን እንደራደራለን ይላሉ። ነገር ግን
ይህ ልክ አይደለም ሲሉም ተደምጠዋል። መረጃዎቻችን ሲቀጥሉ የሽመልስ አብዲሳው ገዳ ኮማንዶ በርካታ ንጹሐን የአማራ አርሶ አደሮችን ማገቱም ተነገረ። በሊሙ ገሊላ በፋኖ ፈርጣማ ክንዶች ተለብልቦ ቀሪው ደግሞ የተማረከበት ይህ ህጋዊ ኦነግ ሸኔ የፈሪ በትሩን ንጹሐን ላይ አሳርፏል ተብሏል። በምስራቅ ወለጋ ዞን ጊዳያና ወረዳ ከአሊ ቀበሌ ብቻ 70 ንጹሐን አማራዎችን አግቶ ወደ አንድ ወደ ዲቾ ከተማ መውሰዱን የተሰማው የታገቱትም ሴቶች፣ ህጻናትና አቅመ ደካሞች መሆናቸው ነው በመረጃው የተመላከተው። አንድ ኤርትራዊን ጨምሮ 4 በአሜሪካ በእስር ላይ ሳሉ መሞታቸው የሀገሪቱ መንግስት መረጃ ይፋ አደረገ። 4 ሰዎች የሞቱበት ምክንያት ባይታወቅም በዩናይትድ ስቴትስ የፍልሰትና የጉምሩክ መስሪያ ቤት 2 በድንገተኛ ህመም፣ 2ቱ ደግሞ በተፈጥሯዊ ምክንያት ህይወታቸውን እንዳጡ ለማረጋገጥም ተችሏል። በመስሪያ ቤቱ መረጃ መሰረት የሄቲ፣ ኒካራጓ፣ ኤርትራና የቡልጋሪያ ዜጎች የሆኑት 4 ሰዎች ህይወታቸውን ያጡት ከታህሳስ 3 ቀን እስከ ታህሳስ 6 ቀን 2018 ዓ.ም ባሉት ቀናት ውስጥ እንደሆነም ተጠቁሟል። ሊገባደድ ጥቂት ቀናት በቀሩት የጎርጎረሳውያኑ 25 ቢያንስ 30 ሰዎች በአሜሪካ የፍልሰትና የጉምሩክ መስሪያ ቤት እስር ላይ ሳሉ ህይወታቸውን አጥተዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በህገወጥ መንገድ በአሜሪካ ይገኛሉ የሚሏቸውን የሌሎች ሀገር ዜጎች በገፍ ለማበረር ግፊት እያደረገም ይገኛል። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና ዘገባዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ መረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ በእኛ በኩል ጤና ይስጥልኝ።